ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የከድር ሰይድ ፈርኒቸር ቤተሰቦች ሰላም እንዴት ናችሁ? ዛሬ የሚያማምሩ ስራዎችን ይዤላችሁ መጥቻለሁ። ሙሉ የቤት እቃ ነው ውድ ተመልካቾቼ፣ ከነ ሙሉ መረጃው ነው ከነ ዋጋው ነው ማለት ነው የምነግራችሁ። አብራችሁን ቆዩ። ለቻናላችን አዲስ የሆናችሁ ሰብስክራይብ አድርጉ፣ እንዲሁም ደግሞ ላይክ በማድረግ ቪዲዮውን ጀምሩ ትላለሁ። ለሌሎች እንዲደርስ ደግሞ ሼር እያደረጋችሁ ይህንን ቻናል ብዙ ሰዎች ጋር እንዲደርስ አድርጉልኝ ማለት ነው። አመሰግናለሁ። አብራችሁን ቆዩ። እዚህ ጋር አሁን ይሄ ሙሉ አንድ እህታችን ናት ያዘዘችን ሙሉ የቤት እቃ ነው። አንድ እህታችን ናት ያዘዘችን። እዚህ ጋር ያለው ሜትር ከ20 አልጋ ነው። እንግዲህ ለቤተሰብ የሆነ የእንግዳ ማረፊያ የሚሆን ለሌላ ለልጆችም ቢሆን ያስፈልጋል። ቀለል ያለ ሜትር ከ20 አልጋ ተጨማሪ ያዘናለች። ይሄኛው ሜትር ከ50 አልጋ አለ ማለት ነው። በዚህ ጋር እንግዲህ ይሄ ሜትር ከ20 አልጋ ነው። ዋጋውም ደግሞ ቀነስ ያለ ነው። አስተያየት ባለው ሁኔታ ነው ማለት ነው የምነግራችሁ ውድ ተመልካቾቼ። እዚህ ጋር ኮመዲኖ አለ ማለት ነው። መክፈያ አድርገንለታል። ይሄ እዚህ ጋር እንግዲህ የምትፈልጉትን ነገር ታስቀምጣላችሁ ማለት ነው። እዚህ ጋር ከፈለጋችሁ ደግሞ መሳቢያ ማድረግ እንችላለን ማለት ነው። ግን ይሄ አሁን እንደዚህ አድርገን ሰርተንላታል። ቁልፍም አለው ማለት ነው። እንደምታዩት ቅቡም ደግሞ በምርጫዋ ነው። እንደዚህ ሆነልኝ ብላ ነው። ይሄም እንግዲህ ለየት ያለ ዲዛይን ነው ማለት ነው። ቀለል ያለ ነው። ብዙ ጊዜ የማይሰለች ነው ማለት ነው። እዚህ ብረትም ችፑድም አለ ውድ ተመልካቾቼ። የብረት አልጋ ነው ከውስጥ ያደረግነው ማለት ነው። ይሄ የብረት አልጋ ነው እንደምታዩት እና ይሄ ችፑድም ደግሞ የብረቱ ከታች ያለው ጠንካራ እስከሆነ ድረስ ይሄ ቀለል ያለ ችፑድ ነው ማለት ነው። ጠንካራ ነው። ምንም የሚሆነው ነገር የለም ማለት ነው። እንግዲህ ይሄ ዲዛይኑ እንደምታዩት ያው በምርጫዋ ነው የሰራንላት። ዋጋውን ከቆይታ በኋላ እነዚህን ከነገርኳችሁ በኋላ ዋጋውን አሳውቃችኋለሁ። ቀለል ያለ ነው። አብራችሁን ቆዩ ማለት ነው። እዚህ ጋር ስላይደር የተገጠመለት መሳቢያ ነው። እንግዲህ ብዙ ቪዲዮዎች የለቀቅናቸው አሉ። ቻናላችን ውስጥ ገብታችሁ ማየት ትችላላችሁ ማለት ነው። የቤቴ ውስጥ በር ብዙ ስራዎች ማለት ነው። ጠቅላላ የፈርኒቸር ስራዎችን ቻናላችን ውስጥ አገኛላችሁ፣ ገብታችሁ ማየት ትችላላችሁ ማለት ነው። ውድ ተመልካቾቼ ይሄ እንግዲህ ጎኑ ላይ መሳቢያ አድርገናል። ከፈለጋችሁ ደግሞ እዚህ ግርጌውም ላይ በዛኛውም በኩል መሳቢያ ተጨማሪ መሳቢያ ማድረግ እንችላለን ማለት ነው። ውድ ተመልካቾቼ ይሄን እንግዲህ ስራ ያው እንደምታዩት በጥራት ነው የሰራ ነው ማለት ነው። በቻልነው ቀረብ አድርጋ ያሳያቸው። እዚህ ጋር እንደምታዩት እንግዲህ ይሄ ሌዘር አይደለም ማለት ነው፣ እንጨት ነው። እንጨት ስለሆነ ምንም አይሆንም ማለት ነው። ልጆች ቢፍቁት ምን ቢሉት ምንም የሚሆነው ነገር የለም። የሚቀደድ ነገር አይደለም እንጨት ስለሆነ። ሌዘር ብዙ ጊዜ የመቆየት እንትኑ ትንሽ አስቸጋሪ ነው ማለት ነው። ወይ ይቀደዳል ወይ ፌድ ያደርጋል ሲተሻሽ ማለት ነው። ይሄኛው ግን እንደምታዩት እንጨት ነው ማለት ነው። ጠቅላላ ሁሉም እንግዲህ በዚህ አድርገን የሰራ ነው በእንጨት ነው ማለት ነው። እዚህ ጋር ደግሞ ይሄ መብራትም አይደለም ዲም ላይት ነው ወይ ስፒከር ነው ወይ ይላሉ። አይደለም ውድ ተመልካቾቼ፣ እኛ እንግዲህ ሌላ ነገር ተጠቅመን ቀለም ነው ማለት ነው። ግን ያው እንደምታዩት በጣም የሚያምር ነው። የሚበላሽ ነገር አይደለም። ሁሉ ጊዜ አብሯችሁ በጥንካሬው የሚቆይ ነገር ነው ማለት ነው። ናሲ በዚህ ጋር እዚህ ጋርም እንግዲህ ይሄ ስላይደር የተገጠመለት መሳቢያ ነው። እንግዲህ ይሄ አልጋ እዚህ ጋር መስታወት ገጥመንለታል ማለት ነው። ይሄ መስታወቱ ደግሞ ምንም የሚሆን አይደለም ውድ ተመልካቾቼ። ይሄ መስታወት ምንም የሚሆን የሚሰበር አይደለም። ብዙ ጊዜ ይሰበራል ምናምን እያሉ ስጋት ይገባቸዋልና አንዳንድ ተመልካቾች ይሄ የሚሰበር አይደለም። ሁለት እንጨት እዚህ ጋር በጣም ወፍራም እንጨት ነው ማለት ነው። ይሄ መስታወት የተቀመጠበት ምንም የሚያሳስብ ነገር የለም ማለት ነው። ምንም የሚሆነው ነገር የለም። ይሄን ደግሞ አንፈልግም ካላችሁ ማንሳት እንችላለን ማለት ነው። ይሄንን መስታወቱን በሌላ ዲዛይን አድርገን መስታወቱን ማንሳት እንችላለን። እንደገና ደግሞ ሲቀጥል ይሄ ዲዛይኑ ኮመዲኖውን ማንሳት ትችላላችሁ ማለት ነው። እዚህ ጋር ይፈታል ከጀርባ። ይቺን አንስታችሁ አልጋው ብቻ እንደዚህ ከኮመዲኖ ውጪ ሌላ የሚገርም ዲዛይን ነው የሚሰጠው። ስትፈልጉ ሲሰለቻችሁ ኮመዲኖን አንስታችሁ ያንና ይሄኛውን ሌላ ዲዛይን ሰጣችሁት የሚገርም ውበት ይኖረዋል ማለት ነው። ይሄ እንግዲህ ጠንካራ ነው። ሌላ ቦታም እንግዲህ እንደ መቀመጫ መጠቀም ትችላላችሁ። ስለዚህ የዚህን ዋጋ ሜትር ከ50 ነው። ከቆይታ በኋላ ነግራችኋለሁ ማለት ነው። ውድ ተመልካቾቼ ተከታተሉኝ። ለሌሎች እንዲደርስ ደግሞ ይህንን ቪዲዮ ሼር አድርጉልኝ ማለት ነው። ውድ ተመልካቾቼ ለሌሎች እንዲደርስ ሼር አድርጉልኝ። ላይክ ማድረጋችሁን እንዳትረሱ። እንግዲህ ያው እንደምታደርጉም ደግሞ አውቃለሁ። አመሰግናለሁ ማለት ነው። እዚህ ጋር እቺ መዋቢያ ማለት ነው ብዙ ጊዜ የምሰራላችሁ እዚህ ጋር መደርደሪያ ያለው ሌላ የመስታወት ፍሬም ያለው ነበረ። ዛሬ ግን ቀለል ባለ ሁኔታ እንደዚህ ስራልን ብላኝ ነው አንድ እህታችን ማለት ነው። በዚህ መሰረት ሰርተንላታል። እንግዲህ እንደምታዩት ያምራል። እዚህ ጋር መሳቢያ አለ፣ ስላይደር የተገጠመለት ማለት ነው። ይሄ ተንሸራታቹ ማለት ነው። ስላይደር ስል ምናልባት አንዳንድ ሰዎች ላይገባቸው ስለሚችል ይሄ ተንሸራታች ነው። እንደ ዱሮ
እንዲሳብ አድርገህ ደግፋችሁ ምናምን አይደለም መሳቢያ የምትጠቀሙት ማለት ነው። ትለቁታላችሁ ማለት ነው። ይሄ ምንም የሚሆነው ነገር የለም እና ስላይደር ነው ማለት ነው። እዚህ ጋር ውስጡም ተቀብቷል ውድ ተመልካቾች። እንደዚህ ይሄን ስላይደር ነው። እቺ ደግሞ ወንበሯ እንግዲህ እንደምታዩት ውጭ ላይ ቦታ ይዞ ቁጭ አይልም ማለት ነው። እንደዚህ ያው ወጣ አድርጋችሁ መዋል ትችላላችሁ ማለት ነው ተመልካቾች። እቺን አሁን ውጭ ላይ እንትን ከምትል ወደ ውስጥ እንደዚህ ቦታ ሳትይዝ ማስቀመጥ ትችላላችሁ ማለት ነው። ይሄን እንደምታዩት እንግዲህ በጥራት የተሰራ ነው። እንግዲህ ሌሎች ከለሮችም አሉ። ብዙ ሰዎች ይሄን ከለር ስለወደዱት ነው እንግዲህ ከ10 ወር በፊት አካባቢ ነው ይሄንን ቪዲዮ በዛ አሰራር የለቀቁት ከለሩንም ማለት ነው። ግን በጣም ብዙ ሰዎች ናቸው ያዘዙኝ ማለት ነው በዚህ ከለር ማለት ነው። እንግዲህ ተወዳጅነት ስላገኘ ነው ከለሩም። ይሄ ዲዛይን የአልጋም ዲዛይን ተደጋገመባችሁ፣ ግን እንግዲህ ብዙ የኢትዮጵያ ከተሞች ላይ እየሰራን እያደረስን ነው። ብዙ ሰው ወዶታል ማለት ነው። እንግዲህ ቀለምም ይሁን ዲዛይንም ይሁን በፈለጋችሁት ዲዛይን በፈለጋችሁት ቀለም እዘዙን። ያው ብዙ ጊዜ ይሄን ደጋግመን ስንሰራ ከዚህ ውጭ አይሰሩም ምናምን የሚለው እንዳያሳስባችሁ ማለት ነው። እንግዲህ ስራ ጥራቱን እያያችሁ ነው። ከዚህ በተሻለ ሁኔታ መስራት እንችላለን ማለት ነው። እዘዙን ውድ ተመልካቾቼ። እንግዲህ እቺ መዋቢያ እንግዲህ በጣም ታምራለች፣ ቀለል ያለች ናት ማለት ነው። እዚህ ጋር ደግሞ ቁም ሳጥን አለ። የጎኑ ርዝመት 2 ሜትር ነው። ሜትር ብዙ ጊዜ ነግራችኋለሁ፣ ሜትር ማወቅ ስላለባችሁ ነው ማለት ነው ውድ ተመልካቾቼ። እዚህ ጋር ይሄ ፓርቲሽን አለ። አንዳንድ ቦታ ላይ እንግዲህ ፓርቲሽኑን አሳያችሁ ዞር በሚል ይሄ መክፈያው ማለት ነው። ይሄ ክላሱ አንዳንድ ቦታ ላይ ያው እንደምታዩት እቺ ብቻ ናት የምትኖረው። አንድ እዚህ ጋር ካረጉ በቃ ይሄ ክፍት ነው፣ ይሄ ክፍት ነው፣ እንደዚህ ይሰራል። ያ ሲሆን ማለት ነው ዋጋም ቀነስ ያደርጋል። እንደዛ ስራልን በሉ። ሜትሩንም ደግሞ እወቁ። ይሄ ሜትር ስንት ነው? በዚህ ዋጋ አሰራሩን፣ የቀለሙን ሁኔታ፣ የሁሉንም ነገር አገላብጣችሁ ማየት ትችላላችሁ ማለት ማየት አለባችሁ። ሜትሩ ስንት ነው? ዋጋው ስንት ነው? የአሰራሩን ሁኔታ አይታችሁ እኛ የምንናገረውን ዋጋ አነጻጽራችሁ ማዘዝ ትችላላችሁ ማለት ነው። ምክንያቱም ብዙ ጊዜ እናንተ ጋር እስከቆየ ድረስ ይሄ እቃ ብር እስካወጣችሁበት ድረስ ሙሉ መረጃ አውቃችሁ አምናችሁበት ነው ማለት ማዘዝ ያለባችሁ ማለት ነው። ይሄ ጀርባውን ማለት ነው 06 የሚባል አለ ማለት 3 ሚሊም ቀጭኗ ናት። የ3 ሚሊማን እጥፍ 6 ሚሊም የሚባል አለ። ወፈር ያለ ነው ማለት ነው። ብዙ ጊዜ ጨርቅ ብትጠቀጥቁም እንደዚህ ብትገፉትም ማለት ነው ምንም አይሆንም ማለት ነው። ጀርባው ወፍራም ነው ማለት ነው። እንደ ድሮ ቀጭን አይደለም የተጠቀምነው። ውስጡንም ቀብተናል ማለት ነው ውድ ተመልካቾቼ። መሳቢያ ደግሞ እዚህ ጋር ስላይደር የተገጠመለት አሪፍ መሳቢያ ሰርተናል ማለት ነው። ውስጥ ላይ እንግዲህ አንዳንድ ነገር ማስቀመጥ የምትፈልጉትን ታስቀምጣላችሁ ማለት ነው። እዚህ ጋር ተጣጣፉ ልብሶችን ማስቀመጥ ትችላላችሁ ውድ ተመልካቾቼ። መሳቢያ አለ እዚህ ጋር ብያችኋለሁ። እንግዲህ እዚህ ውስጥ ላይ መሳቢያ አለው። ቁልፋችሁን ትቆልፉና ትይዛላችሁ ማለት ነው። እዚህ ጋር ደግሞ የልብስ መስቀያ አለ። እዚህ ጋር ልብስ መስቀያ አለ ማለት ነው። እዚህ ጋር ደግሞ የመልክ መስታወት አለ ውድ ተመልካቾቼ። የመልክ መስታወት አለ እዚህ ጋር። እዚህ ጋር እንደ ዳረኛው እንትን ነው ማለት ነው። የትንሽ ቦታው ዘቅዘቅ ያለ ስለሆነ እንትን ይላል እንጂ ማጠፊያ ላይ ምንም ችግር የለም ማለት ነው ውድ ተመልካቾቼ። በጥራት ነው የተሰራው፣ የሚያሳስባችሁ ነገር የለም። እዚህ ጋር ስላይደር የተገጠመለት እንደ ዳረኛው መሳቢያ አለ ማለት ነው። እነዚህ ፓርቲሽኖቹንም እያያችሁ ነው። ብዙ ክላስ ነው ያለው ማለት ነው። አሰራራችንን እዩ ብያችኋለሁ ውድ ተመልካቾቼ። ከላይ ኮምፎርት ማስቀመጫ አለ። እሺ እዚህ ጋር ደግሞ የሚገርም ቲቪ ስታንድ ሰርተናል ውድ ተመልካቾቼ። እንግዲህ ይሄ ሜትር ከ80 ርዝመት ነው ያለው። ከዚህ እስከዛ ሜትር ከ80 ርዝመት ነው ያለው። ትልልቅ ቴሌቪዥኖችን ማስቀመጥ ትችላላችሁ ማለት ነው። እና እዚህ ጋር ደግሞ መሳቢያ ሰርተናል። 2 መሳቢያ ሰርተናል። ቀረብ ብለህ አሳያቸው። እዚህ ጋር ስላይደር የተገጠመለት መሳቢያ ነው የሰራ ነው ማለት ነው። መያዣዎቹም እንደምታያቸው ውድ የሚባሉና የሚያማምሩ መያዣዎች ናቸው፣ መሳቢያዎች ናቸው ማለት ነው የተጠቀምነው። ይሄ ቀለሙ ደግሞ ነጭ እስከሆነ ድረስ እንዲወለወል አድርገን ነው የሰራ ነው ማለት ነው። ይሄ ስራ ቦታ ስለሆነ ትንሽ አዋራነት አለው። ከውጭ ግን ምንም አያሳስባችሁም። እንዲወለወል አድርገን ሰርተናል። እዚህ ጋር ፈለጋችሁትን ነገር ሪሲቨርም ይሁን አንዳንድ ነገር ማስቀመጥ ትችላላችሁ። እዚህ ጋር ደግሞ በር ነው አድርጉልኝ ያለው አንድ ደንበኛችን ማለት ነው። በር አድርጉልኝ ስላለ ነው እዚህ ጋር። ከፈለጋችሁ እንደዚህ አድርገን በር ማድረግ እንችላለን፣ መሳቢያም ማድረግ እንችላለን ማለት ነው። ያው በደንበኛችን ትዕዛዝ መሰረት ነው እንደዚህ ያደረግነው። ይሄ ደግሞ ጠንካራ ነው ውድ ተመልካቾቼ። ምንም የቻይና እቃ አይደለም። የሆነ ሰዓት ችግር የሚፈጥርና የሆነ የሚሰባበር ነገር አይደለም ማለት ነው። ጠንካራ ስራ ነው የሰራ ነው።
ዋጋቸውን እንግዲህ ከዚህ ልጀምርላችሁ ውድ ተመልካቾቼ። ይሄ ሜትር ከ80 ነው ያልኳችሁ። ሜትር ማወቅ አለባችሁ። ሜትር ከ80 በዚህ አሰራር ማለት ነው። አሁን ላይ የዚህ ዋጋ 13000 ብር ነው ማለት ነው። በሜትር ከ80 ርዝመት 13000 ብር ነው። ሜትሩ ቀነስ ሲያደርግ ዋጋውን በደንብ ቀንሳለሁ ማለት ነው ተመልካቾቼ። ተወደደም ካላችሁ የዚህ ዋጋ አስተያየት አደርጋለሁ ማለት ነው። የዚህ ቁም ሳጥን ዋጋ እንግዲህ ሁሉንም ልነግራችሁ ነው ዋጋው። የዚህ ቁም ሳጥን ዋጋ 38000 ብር ነው። በሜትር በ2 ሜትር የጎኑ ርዝመት 2 ሜትር ኮምፎርት ማስቀመጫ ያለው ነው። የዚህ ዋጋ 38000 ብር ነው አሁን ላይ። እቺ ደግሞ መዋጋ 1 ሜትር ናት። እቺ 1 ሜትር ከ4 ሳንቲም አካባቢ ናት። በዚህ አሰራር እንግዲህ የተጠቀምነውን ነገር ያው ቪዲዮ ላይ ነግሬያችኋለሁ በደንብ። የዚህ ዋጋ 15000 ብር ነው። 15000 ብር። የዚህ ደግሞ አሁን ላይ የምሰራበት ዋጋ 39000 ብር ነው። ይሄ ሜትር ከ50 አልጋ 39000 ብር ነው ማለት ነው። አሰራሩን አስረድቻችኋለሁ። እንግዲህ ያው መረዳት የእናንተ ፈንታ ነው ማለት ነው። እንግዲህ እንደምታያቸው እግሮቹ ራሱ ያማምራሉ። እዚህም የተጠቀምናቸው እግሮች በጣም ያማምራሉ ማለት ነው። ውድ የሚባሉ እቃዎችን ነው ገዝተን የተጠቀምነው ማለት ነው። ይሄ ሜትር ከ20 አልጋ ነው። እንግዲህ እዚህ ጋር አንድ ኮሜዲ ነው አለ ብረትም ችፑድም አድርገን በዚህ አሰራር አሁን ላይ የሚሰራው 21000 ብር ነው። 21000 ብር ነው ማለት ነው የዚህ ዋጋ ውድ ተመልካቾች። እንግዲህ የዛሬው ቪዲዮ ይሄንን ይመስላል። እንደነገርኳችሁ ያው ለሌሎች እንዲደርስ ይሄንን ቻናል ሼር አድርጉልኝ፣ ላይክም ማድረጋችሁን አትርሱ ውድ ተመልካቾች። በሌላ ቪዲዮ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።